50% ነው ምንድነው ይላል። እኔ 100% እርግጠኛ ነኝ እየነገርኩ ነው። ቢኮዝ ፊተኞቹ ኋለኞች ፊት ሲሆን አይቻል እየተከተለ ያለ ፐርሰን ወደፊት ሲመጣ ይቻላል። ዋንጫውን ማን እንደሚበላው እየነገርኳችሁ ነው። ዲስ ይር ይሄ አመት ሲገባ ጃንዋሪ የፈረንጆቹ አዲስ አመት ላይ ነው። የፈረንጆቹ አዲስ አመት ላይ 2023ን ስናከብር የነበራችሁ ሰዎች ስለ ብዙ ሀገራዊና ኢንተርናሽናል ትንቢት ነግሬያችኋለሁ። እና መጨረሻ ላይ እና በዚህ አመት እንዳይበላ ብዬ አርሰናል ዋንጫ ይበላም ማለት ብያለሁ። አርሰናል ዋንጫ ይበላም ብያለሁ። ቢኮዝ የዛን እኔ ስናገር አርሰናል በ4 ነጥብ ይሁን በ6 ነጥብ ይመራ ነበር። እና ዛን ስብራ ላይ ስናገር የአርሰናል ደጋፊዎች ይሄን አመት ተስፋ ቁረጡ ብያለሁ። ቢኮዝ ሳይ ኤኒቲንግ ብጠራልኝ የትኛውንም ነገር ነገ የሚሆነው ልነግር እችላለሁ። ቢኮዝ እግዚአብሔር አይኔን ከፍቶታል። አሜን አሜን። እግዚአብሔር አይኔን በኃይል እጅግ በጣም በኃይል ከፍቶታል። ከፈለጋችሁ አሁን ቻምፒየንስ ሊጉን ማን እንደሚበላው ነግራችሁ እችላለሁ። ቴላስ ዳዲ ፕሮፌሰር ቤቲንግ ለማስያዝ ብዙ ተሰብስቧል። በረብ ትንቢት ማለት ስለ ነገ መናገር ማለት ነው። ነገ ማን ዋንጫ እንደሚበላ እየነገርኩ ነው ማለት ትንቢት ነው። ያ ማለት ፉርሽ ከሆነ እኔ መጠየቅ እችላለሁ። ራካሳሊ ብራሃዲያኮስ ሆይ ለምን ለኳስ ተነብያለሁ መሰላችሁ? እዚህ ወይ ውስጥ ካለው ሰው 70% ኳስ ተመልካች ነው። የእሱንም አቴንሽን ለማግኘት ነው። ከኔ ጋር ናችሁ? መጽሐፍ ቅዱስ እንደዚህ ይላል፣ ሙሴም ወደ እሳቱ ቁጥቋጦ መቅረቡን እግዚአብሔር ባየ ጊዜ ይላል። ጋድ ቁጥቋጦ እንዳይቃጠል ያደረገው የሙሴን አቴንሽን ለመስረቅ ነው። ሙሴ እንዴት አልተቃጠለም ብሎ ሲያይ ነው ጋድ ያወራው። የእናንተን አቴንሽን ለመሳብ ነው ስለ ኳስ የነገርኳችሁ። የአርሰናል ደጋፊዎች ይሄን አመት ተስፋ ቁረጡ። ለማንኛውም አርሰናል ዘንድሮ ዋንጫ ይበላል እንዳለው